ሰላም እንዴት ናችሁ? የቲክቶክ ቤተሰቦቼ ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬ እንግዲህ ወደ እናንተ ጋር አንድ መረጃዎችም ሳይሆን እንዲሁ እንደ አስተያየት ጉዳይ እና መረጃዎችንም ይዤላችሁ መጥቻለሁ። ከዛ በፊት ማወራበት ጉዳይ ሰሞኑን እንደምትመለከቱት ኮሜዲያን እሸቱ መለሰ ቻናሉ ላይ ወይም ደግሞ ስራው ላይ ባጋጠመበት ምክንያት የእናንተ እርዳታ ከጎናችን እንድትሆኑ እንፈልጋለን። ሰራተኞች ላባረር ነው። ከ60 በላይ ሰራተኞች ነበሩኝ። አሁን 32ቱን አባረር ያለው የቀሩትን እንዳላባረር እባካችሁ እርዳታችሁ ያስፈልገኛል የሚል ቪዲዮዎች ሶሻል ሚዲያ ላይ ተመልክተን ነበረ። ከዚህ ጋር ተያይዞ የራሴን ምልከታና ወደኋላ ቀደም ብለን እንድንመለከት የሚጋብዙን አንዳንድ መረጃዎችን አሳያችኋለሁ። ከዛ በፊት ግን የተናገረው ንግግር ምን ይመስላል የሚለውን እሱን እንመልከት። በቀጣዮቹ 8 ቀናት 31 ሰራተኞች ለማሰናበት እገደዳለሁ። አሁን የሳቁ ላውራው እንጂ 31 ሰራተኞችን ለማሰናበት እገደዳለሁ ነው የሚለው። በጣም የሚያስጨንቅ ነገር ነው ነገራችሁ። መቼም ዶንኪቲዩብ እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የአራት ልጅ እናት፣ የሶስት ልጅ አባት፣ ሁሉም የራሱ ህይወት አለ። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ እያኖራቸው አይደለም እና እንደው በትዕግስት ይቺን ቪዲዮ እስከመጨረሻው አዳምጡ። እኔ እዚች መሀል ላይ አንድ ሀሳብ ልስጣችሁ። 60 ሰራተኞች ላሰናብት ነው የሚላቸው። እኔ የኔን ሀሳብ ወይም የኔን ምልከታና ለምን እንደዚህ እንደተናገሩ ቀደምት መረጃዎችን አቀርብላችኋለሁ። ማለት እኔ አንዳንድ የኢትዮጵያ ህዝብ በጣም ለምን እንደሚሸወድ አይገባኝም። በቃ ሂዝ ሜኪንግ መኒ ነው ማለት ኮሜዲያን እሸቱ ማለት አቴንሽን ሲከር ነው። አንደኛውም ከጀርባ የመንግስት ወይም የብልጽግና ተከታይ ነው ብዬ በራሴ ግምት አምናለሁ። ሁለተኛው ደግሞ ሂዝ ፋይንዲንግ ቢዝነስ ወይም ደግሞ ቢዝነስ እየፈለገ ነው፣ ገንዘብ እየፈለገ ነው እና ለራሱ ይሄንን መናገር በራሱ ኮንቴንት ክሬተር ነው። በተለይ ዩቲዩብ ቻናል ላይ የሚሰራ ሰው ስለ ኮንቴንት ክሬሽን ማንኛውም ነገር ኮንቴንት ክሬት አድርገህ በማንኛውም መልኩ ዩቲዩብ ላይ ብታስተላልፍ ገንዘብ ታገኝበታልና ለኔ ያለው ሐሳብ ሰራተኞች ላሰናበት ነው ማለት 60 ሰራተኞች ምናምን ጎበዝ የሰለጠኑ ዩቲዩብ የለመዱ ሰዎች ኤዲቲንግ የሚሰሩ ቪዲዮ ግራፊክስ የሚሰሩ የሱን ምክንያቱም እሱ ከመናገር ከመሳቅ ወይም ኮሜዲነት እንግዶችን ከመጋበዝ ከማውራት ባሻገር የዚህን ስራ የሚሰሩ በጣም ብዙ ባለሙያዎች ናቸው። ቢበተኑ ወይም ደግሞ ቢቀሩ በጣም ብዙ ሌሎች ዩቲዩብ የራሳቸውን መክፈት ይችላሉ፣ ቻናሎች መስራት ይችላሉ፣ ሌላ ሰዎች ድርጅቶች ጋር መቀጠር ይችላሉና በምድር ላይ ወይም ደግሞ በኢትዮጵያ ላይ እሱ ብቻ እንዳለው አድርጎ በጣም አጋኖ ሊበተኑ ነው ምናምን ብሎ በጣም ማይነር የሆኑ 60 ሰራተኞችን መናገሩ ራሱ እናንተ ልትረዱት ይገባል ነውና ዋናው ይዤት የመጣሁት መረጃ ይሄ አይደለም፣ ግን እንዲሁ እንድታዳምጡት ብዬ ነው። ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆማችሁ ብዙ ነገር ጥሩ ነገር ከኛ ጋር ያሳለፋችሁ ኢትዮጵያውያንና ኤርትራውያን ያ7 ዓመት ሙሉ የተንከባከባችሁት በኮሜንት አስተያየት እየሰጣችሁ ያሳደጋችሁት ብዙ በጎ ስራ የሰራችሁት እግዚአብሔር ተአምር ሲያደርግበት ያያችሁት ሚዲያ እንደ ቀልድ እንደዚህ ሲሆን ዝም እንዳትሉ እስከ መጨረሻው ይሄን ቪዲዮ እንድታዩ ብቻ በትህትና ጠይቃለሁ። እንግዲህ በጭሩ ኮሜዲያን እሸቱ ሰራተኞችን ለማባረር እየተገደድኩኝ ነው፣ ቻናሉ ገንዘብ እየሰራ አይደለም የሚል ሐሳብ ተናግሮ ሰዎች እንዲረዱ አሁን ኦልሞስት እኔ እስከ መቀርጽ ድረስ ለ3-4 ቀን ቻናሉ ላይ ላይቭ በመግባት ሰዎች ዶኔት እንዲያደርጉ ሜምበር እንዲሆኑ በተለይ በኢሮፕ የሚኖሩ በአሜሪካን ሀገር የሚኖሩ ሜምበር እንዲሆኑ በጣም እየተማጸነ ነውና በጣም ጎበዝ አክተር ነው። ባይ ዘ ዌይ ከዚህ በፊት አክተር ነበረ ከኮሜዲያን ከመሆኑ በፊት ቻናሉ ላይ ወደ ኋላ ገብታችሁ የዛሬ 5-6 ኦልሞስት 7-8 ዓመት የሰራውን ቪዲዮ ብታዩ ብዙ ነገር ሞክሯል። ይሄ ሁሉ እስካሁን ድረስ ያመጣው መቼም ቻናሉ ሲከፍት ለጽድቅ አይደለም የሚሰራው፣ ጽናቶችን ሲያመጣ ለጽድቅ አይደለም የሚሰራው፣ ቲያትር ሲሰራ ፊልም ሲሰራ ለጽድቅ አይደለም የሚሰራው። አይ ቲንክ አንድ ፊልም ሙሉ ፊልም ሰርቷል። ጉና ተዳዳሪ ሆኖ ሰርከስ ትርኢት አቅራቢ ሆኖ ሰርቷልና የዳንስ ሆኖና በጣም ልጅ እያለ ማለት ነው ስቲል ትራይ እያደረገ የጣረ ገንዘብ መስራት የሚፈልግ ሰው ነው እንጂ አሁን ላይ ወደ ቤተክርስቲያን ስለተጠጋ እንደው ጻድቅ የመሰለው እና ደግሞ የቤተክርስቲያን ማስታወቂያዎች ብዙ ስለሰራ እንደው የቤተክርስቲያን አገልጋይ ዲያቆን የመሰለው
አንዳንድ የቤተክርስቲያን አስተማሪዎችም በጣም ከናንተ በተለየ መልኩ ለቤተክርስቲያኑ በጣም ከሰማይ እንደወረደ ጻድቅ አድርጋችሁ ስታመጡ በጣም ያሳዝነኛልና የቢዝነስ ሰው ነው፣ ስለ ቤተክርስቲያን ጉዳይ የሚመለከተው ማስታወቂያ ይሰራል። ያለ ገንዘብ ያለ ማንኛውም ነገር ያለ ገንዘብ አይንቀሳቀስም። 2 ማኔጀር እንዳለው አውቃለሁ። እኔ የዛሬ 5-6 ዓመት አንድ ፕሮግራም ለመስራት ገንዘብ ይከፈልን አግሪመንት እናድርግ ብለነው 2 ጊዜ ቢሮ ሴምሲ ያለው ቢሮ ላይ ሄደን ማግኘት አልቻልንም። ኮሜዲያን እሸቱና አንድ ቪዲዮ ምን ብሎ ለቀቀ፣ በተደጋጋሚ 2 ጊዜ ያላገኘ ነው፣ በቃ ስራው ይቀር እንሰርዝ ብለን ስራውን ተሰርዞ በሌላ ሰዎች ተሰርቶ እና ድሮ ድድ አስጥቼ የምታገኙኝ ሰዎች ዛሬ እንደፈልጋችሁ ልታገኙኝ ትችላላችሁ ወይ ብሎ አለና ከዛ ቀን ጀምሮ ከሱ ጋር ስራ መስራት አቆምን። ኦፍ ኮርስ እኔ ከሚዲያ ውስጥ ስለነበርኩ ሚዲያ ላይ የምታይ ስላልነበርኩኝ በሙያው በዳይሬክቲንግ እና በካሜራማን በኤዲተርነትም በፕሮዳክሽን ማኔጀርነት የራሴን ፕሮዳክሽን ይዤ ሰራ ስለነበረ ሚዲያ ላይ አያውቀኝም። ግን በጣም አዝነን ቢሮ ውስጥ 2 ጊዜ እኛ ከአንድ ከማልጠራላችሁ ትልቅ ሀገር ከሚጠቀሱት ወላ ከአዲስ አበባ ውጪ ግን ትልቅ ሀገር ጋር አብረን በጋራ ለመስራት እኛ ጨረታዎችን አሸንፈን በጋራ ለመስራት ያኔ ሚዲያ ላይ ነበርን። እኛ በተለይ ከፋና ቴሌቪዥን ጋር ፕሮግራም እንሰራ ነበርና ጠርተነው የዋጋ አቅርቦት አድርገንለት የአንድ መንግስት አቅርቦለት በ2 ማኔጀር እንቅልፉን ተኝቷል ምናምን ተብሎ በጣም ዲስሪስፔክት የሚያደርግ ያኔ ነው ያቆምኩት ከሱ ጋር ለመስራት ማለት ነው። ምናልባት ይሄንን የምታዩ ሰዎች ልትረዱ ትችላላችሁ። ከዛ ቀጥሎ እኔ የራሴን ግንዛቤ ነው። ከዛ ቀጥሎ 2 ነገሮች የሚያሳስቡት ነገሮች እንዳሉ ወይንም 2 ነገሮች ስለሚያሳስቡት ነው እርዱኝ ብሎ የመጣውና በደንብ ዲቴል ጉዳዩን ነገራችኋለሁ። በደንብ እስከ መጨረሻው አድምጡኝ። ማለት በጣም የሚጠቅማችሁ ነገር ነው። በተለይ ልትረዱት የተዘጋጃችሁ ሰዎች ማለት ነው። ስለዚህ እነዚህ እንድታዳምጡ እና እኔ እንድታዳምጡ ብዬላለሁ። በመካከል እንግዲህ ሰብስክራይብ እኔንም እንድታደርጉኝ ገና ሞስት 3000 ምናምን አዲስ ቻናል ነው እንድታደርጉኝ ፎሎ እንድታደርጉኝ ኮሜንት እንድታደርጉኝ ያልተመቻችሁ ሐሳብ ካለ ፕሮግራማችሁን ሐሳባችሁን በማስቀመጥ ቤተሰብ እንድትሆኑ ብዬላለሁ። በመካከል ማለት ነው እና ዘመኑን በሙሉ ድራማ ሲሰራ ወይም ደግሞ ሰዎችን ገንዘብ ለማግኘት የተለያዩ አክቲንጎችን የተለያዩ ድራማዎችን በመስራት የሚተዳደር አንድ ግለሰብ ነው እና አልፎ ደግሞ ዩቲዩበር ነው። ከዛ በፊት ኮሜዲያን ነው። ኮሜዲያንነቱ እንደውም ብዙ ጊዜ ትልልቅ ሆቴሎች በማዘጋጀት ነበር የሚታወቀው። አይ ቲንክ ራዲሰን ብሉ፣ ኢንተርኮንቲኔንታል ምናምንና ያኔ እንግዲህ 700 ብር 1000 ብር እየተከፈለ ነበር እሱ የኮሜዲ ስራዎችን የሚያሳይ ነበርውና ይነውስ እንዴት ገንዘብ ማግኘት እንደሚችል ያውቃል። ባይ ዘ ዌይ በጣም ፎር ሹር የትኛውን ቦታ ሲሰራ በትንሹ የፕሮዳክሽን ኮስት ወይንም የባለሙያ ዋጋ ወይም ወጪ ብሎ የትኛውንም ስራ ገንዘብ ያስከፍላል። ይሄንን በደንብ ፎር ሹር እርግጠኛ ሆኖና አሜሪካን ሀገር ሲሄድ ለጽድቅ አይደለም፣ ቤተክርስቲያኖች ሲሄድ ለጽድቅ አይደለም። ኢቭን ዋልደባ ሄዶ የተምታታ ቪዲዮ ሰርቶ መጥቶ ከዛ በላይ ይቅርታ የጠየቀውም ለምን ፐርፐዝ እንደሰራው ያውቃል። ለጽድቅ አይደለም። ለጽድቅ ምክንያቱም እሱ ስለሰራው ሌሎች ሰዎች አይጸድቁም። ሄዶ ማየት ብዙ የሚሰሩ ስራዎች አሉ። ለአንድ ሰው ለመጽደቅ በተለያዩ የሃይማኖት ስርዓቶች ውስጥ ለመጽደቅ የሚሰሩ ስራዎች አሉ እና እሱ ለቪዲዮ ፐርፐዝ አላማ ብሎ ነው ማንኛውም ነገር የሚሰራው። ዚስ ዴይስ ደግሞ ህፃናቶችን ነበር የሚሰራው። ህፃናቶቹ በጣም ሲመታበት ኮምፕሌን ሲኖረው ባይዘው ህፃናቶቹንም በጣም ህገወጥ በሆነ መልኩ ነው የሚሰራው። ምክንያቱም ዩቲዩብን የመቆጣጠር ህጋዊ ስልጣን ስለሌለው ኢትዮጵያ መንግስት ዩቲዩብን መከልከል አይችልም፣ ነፃ ቻናል ስለሆነ። ኤኒዌይስ እሱ ሌላ ጊዜ በኢትዮጵያ ህግ መሰረት ከ18 ዓመት በታች ለሚዲያ አቅርቦ በእነሱ ገንዘብ መሰብሰብ፣ በተለይ እነዚህ የማንኛውም ፕራይቬትም ሆነ የመንግስት ሚዲያ ላይ ማስተላለፍ በእነሱ ገንዘብ ሰርቶ ማግኘት አይቻልም፣ ህጉ አይፈቅድም። ዩቲዩብ ቻናል ላይ ግን መከልከል አይችልም መንግስት። ሰማው በህፃናቶች ላይም ህፃናቶችን እያመጣ እያስተላለፈ ገንዘብ ነበረ። ቀጥሎ ደግሞ ስቶሪዎችን የፍቅር ታሪኮችን እያመጣ አክቹአሊ ወደ 20 ምናምን ቻናል በስሩ ፕሮግራሞችን እንደሚሰራ ዩቲዩብ ቻናሉ ላይ ማየት ትችላላችሁ። የኔ ሐሳብ ዋናው እሱን አይደለም። 2 ትልቅ ነገሮች እነግራቸዋለሁ። የመጀመሪያው ነገር ከ4 ከ5 ዓመት በፊት ህፃናቶችን ሲያስተላልፍ
ስለ ፐርፐዝ ብላክ ወንታ በርሲሳ ስለ ፐርፐዝ ብላክ ያስተላለፈውን አንድ አጠር ያለ ፕሮግራም ፐርፐዝ ብላክ ምን አይነት እንደነበረ ከፐርፐዝ ብላክ ዳጋ ደግሞ ቋሚ ስፖንሰሩ ቻናሉ ከተጀመረ ጀምሮ ኦልሞስት የተወሰነ 500 600 ሰብስክራይበር ከነበረው ቀን ጀምሮ እስከ 2 ሚሊዮን እስከደረሰበት ነው 1.5 ወይም ደግሞ የፐርፐዝ ብላክ በህግ አንፃር ወንጀለኛ እስከተባለ ወይም ደግሞ ጥፋተኛ እስከተባለ ድረስ በፍርድ ቤት እስከተከሰሰ ድረስ ከዛው በሚዲያ መልሶሱ ወላቋርጫለሁ ምናምን ለሰማው እስከዛ ድረስ ከፐርፐዝ ብላክ ጋር ቋሚ ስፖንሰር ወይም ቋሚ ጥቅመኛ ሆኖ ያገለግል ነበረ። ሰማው ከኔ የሪል ስቴቱን አላስተዋውቅም ማስተዋውቀው የገበሬውን ምርት የተፈጥሮ ምርቶች ነው ብሎ የሚለው እሱ ሌላ ጉዳይ ነው። ግን ከፐርፐዝ ብላክ ጋር የሚያገናኛቸው ጉዳዮች ስላለ አሁን ላይ ደክም ያለው እኔ አቅም የለኝም ብሎ አጀንዳ ለማስቀየር የፈጠረው ጉዳይ ነው እንጂ ቻናሉ በፍጹም አልወረደ። ምክንያቱም ቻናሉ ከኢትዮጵያ ውጪ አሜሪካን ሀገር ባለ አካውንት ውስጥ ነው ክፍያ የሚፈጸምለት። አሁን ላይ ሬቱን ብታዩት የዩቲዩብ ቻናል የሚሰራው በጣም ግልጽ ነው። አልጎሪዝም የምታውቁ ሰዎች ዩቲዩብ ገንዘብ የሚሰራው በስንት ሺህ ቪወር በስንት ሺህ ተመልካች የሚያገኘው ግልጽ ነው። ይሄን ሚኒመም የሚያስቀምጠው የቻናሉ ላይ $10,000 ብቻ ይሰራል ቻናሉ በወር ማለት ነው። የሚከፈለው በዶላር ነው። ምክንያቱም ያንን ገንዘብ የሚያመጣው በብላክ ነው። ቻናሉ አሜሪካን ሀገር በሚከፈል አካውንት ብዙ ሰዎች ተናግረዋል። አካውንቱም አሜሪካን ሀገር ነው ይላል ራሱ ማለት ኦሬዲ ዩቲዩብ ግልጽ ስለሆነ ቻናሉ ወይንም ፔመንቱ በአሜሪካን ሀገር ባለ እንጂ በኢትዮጵያ ባንክ አይደለም የሚመጣው። ግን ሰማው ይሄንን በብላክ አድርጎ ነው የሚከፍለው ወይንም የሚጠቀመው። ሰማው እዚህ ነገር ውስጥ መንግስት ራሱ ኢንቨስቲጌት አድርጎ ሲደርስበት ይታወቃል። አሜሪካን ሀገር ከሆነ ሰርቫይቭ ማድረግ የሚችለው ያንን ገንዘብ ቀጥታ በንግድ ባንክ በገንዘብ ቀጥተኛ በሆነ በገንዘብ ዝውውር አያዘዋውረውም። ይሄ ግልጽ ነው። ስለዚህ በብላክ አድርጎ ነው ገንዘቡን የሚጠቀመው። ዶኔሽኖች ማንኛውም ዶኔሽኖች እርዳታ እነዚህ በጎፈንድሚ የሚደረጉ ማንኛውም ነገሮች ወደ ኢትዮጵያ ሲያመጣቸው በምን አድርጎ ነው የሚያመጣቸው የሚለውን ይሄ ለቀባሪው ማርዳት ነው። ስለዚህ አሁን የመጀመሪያው ነገር ፐርፐዝ ብላክ መንግስት ለምሳሌ የፐርፐዝ ብላክን መንግስት ምን እንዳወጣበት አንዱን ነገሮች ለምሳሌ ፐርፐዝ ብላክ ከመንግስት ጋር በተፈጠረው ወይም ደግሞ ብዙ ኢቲቪ ላይ ታችሁት ከሆነ ፐርፐዝ ብላክ ላይ ብዙ ተጠይቆ እንዴት በ1.5 ሚሊዮን ላይ 3 ቤድሩም ማምጣት ትችላላችሁ የሚል ከፍተኛ ውዝግብ ተነስቶበት ለምሳሌ ፐርፐዝ ብላክ በዶክተር ፍስሐ እሸቱ የተመሰረተና በብዙዎች ዘንድ ከፍተኛ መነጋገሪያ የነበረ ድርጅት ነው። አጭር ሃይላይቱን ነው የምነግራችሁ። በመጀመሪያ ድርጅቱ በፈረንጆቹ 2021 የተቋቋመ ሲሆን ዓላማውም ጥቁር ህዝቦች በንግድና በኢኮኖሚ አቅም እንዲጠናከሩ ማድረግ የሚል ትልቅ ራዕይ እንዳለው ገልጾ የነበረ ነው። በኢትዮጵያ ውስጥ ግብርና ከዘመናዊ ቴክኖሎጂ ጋር በማስተሳሰር የገበያ መረጋጋት፣ ግዙፍ ሱፐርማርኬቶችን ወይም ደግሞ ሃይፐር ማርኬትስ መክፈትና የዲጂታል ግብይት መድረኮችን ለመዘርጋት አቅዶ ተንቀሳቅሶ ነበር። ሁለተኛው እንግዲህ የሪል ስቴት እቅድ እና ከሪል ስቴቱ ጋር አወዛጋቢ የሆነው የሼር ሽያጩ ነው። ድርጅቱ በወቅቱ ሰፊ ትኩረት ስቦ የነበረው ግዙፍ አክሲዮኖች በመሸጥ ነበር። እያንዳንዱ አክሲዮን ከ1.5 ሚሊዮን እስከ 3.5 ሚሊዮን ብር በሚደርስ ዋጋ ለህዝብ የቀረበ ሲሆን አክሲዮኑን ከገዙ አፓርታማዎች ወይም ቤቶች እንደ ስጦታ እንደሚገኝ ቃል ገብቶ ነበረ። ይሄም ቦታ በመሃል አዲስ አበባ ላይ እጅግ ግዙፍ የሆነ የንግድ ማዕከል ከገበያው ታወር ለመገንባት ማቀዱን ይፋ አድርጎ ነበር። ከዚህ ጋር እንግዲህ ፍርድ ቤትም ይሄ ነገር ሐሰተኛ ነው ብሎ በጣም ብዙ ሚሊዮን ብሮች ከማህበረሰብ ተሰብስቦ እንደጠፋ ብዙ ሚዲያዎች ተናግረው በተለይ በአዲስ ሚዲያ ኔትወርክ ላይ ማህበረሰቦች ቀርበው አንድ ቪዲዮ ላሰማችሁ። በአንድ ሰው 1.2 ሚሊዮን በአንድ ሰው ስም ከፍያለሁ። እንደገና ደግሞ ከልጄ ጋር አብሬ በመሆን 1 ሚሊዮን ብር ከፍያለሁ። በአጠቃላይ 2,141,000 ብር ከፍያለሁ ለድርጅቱ። እንግዲህ ያው እኔም ካለኝ የቤት ችግር በቤት ክራይም ስለምኖር ገንዘብ አስገብቼ መጣው።
ያልገዙት ቦታ ነው ለኛ የሸጡልን አጭበርብረውናል። ሲጀመር በ5 ቢሊዮን ብር የተዋሉት ገንዘብ ሳይኖራቸው ነውና ተጭበርብረናል ነው። ቅሬታቸውን ለአዲስ ዋልታ ቴሌቪዥን ያቀረቡ የፐርፐስ ብላክ ኢትዮጵያ አክሲዮን ማህበር ደንበኞች ድርጅቱ ከመነሻው ቤት ገንብቼ እሰጣቸዋለሁ በሚል አጭበርብሮናል ይላሉ። የቤት ገዢዎችን ለማግኘት ያሰራጫቸው መረጃዎች ገንዘቡን ከተቀበለ በኋላ በተግባር አለመገለጣቸው፣ ቤቶቹ ሳይገነቡ የቀሩበትን ምክንያት አጥጋቢ አለመሆን የወቀሳቸው መነሻዎች ናቸው። የወቀሳቸው አስረጅ ቤት ፈላጊዎች ከውል በፊት ገንዘቡን በባንክ ገቢ እንዲያደርጉ መደረጋቸው ነው። በጽሁፍ የቀረበላቸው ውል የአክሲዮን እንጂ የቤት ሽያጭ አለመሆኑን ተመልክተው እንዲያጣሩላቸው ቢጠይቁ አክሲዮኑ ተጨማሪ ስጦታ እንጂ እናንተ የገዛችሁት ቤት ነው የሚል ምላሽ እንደተሰጣቸው ተናግሯል። እንዲያም ሆነው ግን አምነነው ነበር ይላሉ። እናንተ የሸጣችሁልኝ ቤት ነው መጀመሪያ ያላችሁን፣ ካስገባው በኋላ ግን ስመጣ ሼር አላችሁኝ። ምንድነው ስላቸው አይ ይሄ እኮ ተጨማሪ ስጦታ ነው ሼሩ አሉ። ሰንጋተራ ሄጄ አየሁ። ብዙ ሰራተኛ አለ፣ ብዙ ቢሮ አለው። እኔም ተማመርኩበት። እኔንም ጭምር አታለለኝ። ውሉን ስንፈርም መጨረሻ ላይ እንትን ስንል እንደውም እናንተ የመጀመሪያዎቹ 1000 ሰዎች እድለኞች ናችሁ፣ ተጨማሪ የድርጅቱ ሼር ሆልደሮቹ ናችሁ የሚል ነገር ሁሉ እንኳን ደስ ያላችሁ የሚል ነገር ነገሩ። የመኖሪያ ቤቶቹ ግንባታ ሜክሲኮ ተብሎ በሚጠራው አካባቢ በሚገኘው የቢጂአይ ኢትዮጵያ ኩባንያ ንብረት በሆነው የቅዱስ ጊዮርጊስ ፋብሪካ የሚገኝበት ቦታ ላይ መሆኑን ከቅሬታ አቅራቢዎችና ከፐርፐስ ብላክ ኢትዮጵያ ትሬዲንግ አክሲዮን ማህበር ያገኘነው መረጃ ያመለክታል። ነገር ግን በሁለቱ ድርጅቶች መካከል ማለትም በመሬት ገዢው የፐርፐስ ብላክ ኢትዮጵያ አክሲዮን ማህበር እና በመሬት ሻጩ ቢጂአይ ኢትዮጵያ መካከል አለመግባባቶች በመፈጠራቸው ጉዳዩ በፍርድ ቤት ውሳኔ እንዲያገኝ ተደርጎ የሁለቱ ድርጅቶች ውላቸውም እንዲቋረጥ ስለመደረጉ በሁለቱም ወገን አረጋግጠናል። ቅሬታ አቅራቢዎቹ እንደሚሉት የቤቶቹ ግንባታ አለመጀመር ስጋት ፈጥሮባቸዋል። የግንባታ ቦታው ውል መቋረጥን ተከትሎ የተቀመጠ መፍትሄ የለም፣ የገንዘባችን ይመለስ ጥያቄ ሰሚ አላገኘም። ከፍ ሲልም ለድርጅቱም ጥያቄዎችን በሚያቀርቡበት ወቅት የቤት ግዢ አልፈጸማችሁም፣ ሌላ ተልዕኮ ይዛችሁ መጥታችኋል የሚል ማስፈራራት እየደረሰባቸው መሆኑንም አንስተውልናል። አዲስ ዋልታ ቴሌቪዥን በፐርፐስ ብላክ የተሰራጩ የማስታወቂያ ወረቀቶችንም ሆነ ለቅሬታ አቅራቢዎቹ የቀረቡ የውል ማስረጃዎች ባለ 3 መኝታ የመኖሪያ አፓርትመንቶች ሽያጭ መሆኑን ተመልክቷል። እንግዲህ እንደተመለከታችሁት የፐርፐስ ብላክ ምን ያህል አጭበርባሪ እንደነበረ፣ የስንት ሰውን ገንዘብ እንዳበላ እና ደግሞ የፍርድ ቤት ክርክር ላይ ስንት ሰዎች እንደተመዘገቡ፣ ስንት ብር እንደተበላ ሙሉ መረጃውን ሁላችሁም ታውቁታላችሁ። ምን ያህል ሰው እንደተበላ ማለት ነው ከፐርፐስ ብላክ ጋር ማለት ነው። ከፐርፐስ ብላክ ጋር እና ኮሜዲያን እሸቱ የሚያገናኛቸው ነገሮች፣ ኮሜዲያን እሸቱ የፐርፐስ ብላክ ቋሚ ደንበኛ ወይም ደግሞ ብዙ ሰፖርተር ወይም ደግሞ ብዙ ደጋፊ ነበረ። ቻናሉ ላይ ግን ዞሮ መልስ ሰጥቷል። ሁላችን ተቋርጧል ምናምን አለ። ራሱ ኢንቮልቭ ስላደረገበት ሰውየው ከሀገር ውጭ ስለሆነ በተለይ ዶክተር ፍስሐ ከሀገር ውጭ ስለሆነ ራሱን ነፃ ለማውጣት አድርጓል ማለት ነውና በነገራችን ላይ ኮሜዲያን እሸቱ ከፐርፐስ ብላክ ጋር ለረጅም ዓመታት የጠለቀ ግንኙነት ስላላቸው በጣም ብዙ ሰዎች እንደግፈው እና ግዘው ምናምን አላችሁ። ዞሮ እሱ ኪስና ያላቸው 60 ሰራተኞች አይደለም የሚሞላው። የኮሜዲያን እሸቱ ኪስና የባለቤቱ ኪስ ነው የሚገባው። የነበረኝ ላንድ ክሩዘር ሸጫለሁ ምንም ምክንያቱም የትም የሚሄድ አይደለም ገንዘቡ። ሌላ ዋና ሁለተኛው ትልቁ ጉዳይ ነገራችኋለሁ፣ ሰብስክራይብ ማድረግ አትርሱ ማለት ነው። አሁን ኮሜዲያን እሸቱ በጣም ብዙ የገባበት ውዝግብ ውስጥ አለ። በተለይ ከኦርቶዶክስ ሃይማኖት ጋር ያልሆነ ዶክመንተሪዎችን በማስተላለፍ ብዙ የነካካቸው ነገሮች አሉ እና አጀንዳ ማስቀየሪያ በተለይ በኦርቶዶክስ ሃይማኖት ውስጥ ቀንደኛ ሆኖ ጠበቃ ሆኖ ወይም ደግሞ እኔ ያለው በማለት ብዙ ትችቶችን አስተናግዷል። ይሄ ለማህበረሰብ እንዲጠቅም ነው። አሁን ዛሬ እርዱኝ ብሎ ሲመጣ መጀመሪያም ሰው ረድቶት አይደለም ወደዚህ ሚዲያ ላይ የመጣው፣ በራሱ ጥረት፣ በራሱ ልፋት፣ በራሱ ድካም ነው። ዩቲዩብ አንድ ሰው እስከሰራ ድረስ ደክሞ እስከሰራ ድረስ ምንም ያዳላ ወይም ደግሞ እንትን የሚል አይደለም። ሰዎችን ሊዝ የሚችል ኮንቴንት እስካቀረበ ድረስ ቪወር መቼም ቢሆን አይጠፋም። ትልቅ ሰብስክራይበር ይዟል። ወደ 3
29 አካባቢ ወደ 656 ሚሊዮን አጠቃላይ ዓመታዊ ቪው አለው። በወር ውስጥ ኤስቲሜሽኑን ማሳየት ይቻላል። ኤስቲሜሽን ቪው አለው እና ሁለተኛው ምንድነው? ሌላ ሁለተኛው ጉዳይ ዋና የምነግራችሁ ኮሜዲያን እሸቱ መንግስት ዚስ ዴይስ ዩቲዩበሮችን በጣም አይኮኒክ የሆኑትን ፌመስ የሆኑትን ወይም ደግሞ ወደ ሀብት ማማለ ወይም በጣም አቅም ያላቸውን ሰዎች እና ደግሞ ገንዘቦችን ይሰበስባል፣ ገንዘቦችን ያገኛል። ያገኛቸውን ገንዘቦች ወደ ሌላ ኢንቨስትመንት ውስጥ ያስገባል። አሁን ምንድነው የኮሜዲያን እሸቱ ወደ ተማጽኖ የመጣበት ትልቁ ዋና ዓላማ መንግስት ዩቲዩበሮችን ቲክታከሮችን ወደ ቋሚ የታክስ ክፍያ ለማስከፈል እየተንደረደረ ስለሆነ ኮሜዲያን እሸቱ አሁን ወድቅ ያለው ደክም ያለውና ገቢ የለኝም 30-60 ሰራተኞችን ቀንሻለሁ ብሎ የመንግስትን አጀንዳ ወይንም መንግስት እንዲያዝንለት ማህበረሰብ እንዲያዝንለት ማድረግ እቺን ከግብር ጋር የተያያዘችዋ ነገር እንድትጣጣፍለት ወይም ደግሞ በቃ እስከዛሬ ስከፍል የነበረው ከኪሴ እያወጣው ነው፣ ዩቲዩብ ምንም ገቢ አላገኘም፣ ምክንያቱም መንግስት ከባንክ አካውንታችሁ ጋር ታክስን አያይዘን ነው ግብር ትከፍላላችሁ፣ ቫት ትከፍላላችሁ ብሎ መንግስት እነዚህ ንቅዶች ወይም ትልልቅ ዩቲዩበሮችን ወይም ቲክታከሮችን ገንዘብ የሚሰበስቡትን በማንኛውም በኔ በኩል ካለፈ ግብር መክፈል አለባችሁ ነው። ኮሜዲያን እሸቱ ደግሞ ገንዘብ ይሰራል፣ ገንዘብ ያመጣል፣ ግን አካውንቱ ገቢ የሚያገኘው በአሜሪካን ሀገር ባለ አካውንት ነው። ስለዚህ መንግስት ታክስ ቢከፍልበት ወይም ግብር በመሰወር በማጭበርበር መንግስት ትልቅ ገቢ ይጠይቋል ተብሎ ስለሚታሰብ አሁን ደክም ያለው ኢንክራፕት አድርግ ያለው ብሎ ሰራተኞችን ለማባረር እንጂ ዩቲዩብ ቻናሉ ደክሞበት ወይ ገንዘብ አላገኝ ብሎ አይደለም። ዩቲዩብ ሰው አይደለም፣ ጀስት ማሽን ነው፣ ሰርቨር ነው፣ አልጎሪዝም ነው፣ ያውቀዋል። እሱም በቃ ኮንቴንት መቀየር ነው። ኮንቴንት ቀይሯል። በኮንቴንት ሲቀይር ደግሞ ዩቲዩብ ቪወር ያመጣል እና ሌሎች የማህበረሰብ ጉዳዮችን ነካክቶ የማይመለከቱ ሰዎች ጋር ገብቶ ትንሽ ተጋጭቷል። ስለዚህ ቪወር ቀንሶበታል። ቪወር ላይ ያመጣ የሚችል ደግሞ ላይ ይሰራል። ቢዘጋም ይዘጋ ሌላ ይከፍታል። ገንዘብ አለው አቅም። ምክንያቱም እስከዛሬ ሲሰራ የነበረው ገንዘብ እስከዛሬ ድረስ በልቶታል ብዬ አልልም። በግሌ እናንተም ትላላችሁ ብዬ አልልም። ግን በዋናነት ከጀርባ እንደዚህ አይነት ነገሮች መንግስት ታክስ እንዳይሰበሰብበት በተለይ በመኒ ላውንደሪ ላይ እና ሌሎችን ኢንቨስትመንቶችን መንግስት እንዳይዝበት በቃ ዩቲዩብ ቻናል ላይ ደክሟል፣ ገንዘብ አላገኘውም፣ ሰራተኛ ላሰናበት ነው እና ከማህበረሰብ ሰብስበ ያገኘው ገንዘብ ቢኖር ሌላ ኢንቨስትመንት ስለመግባት የታወቀ ገንዘብ ስለሆነ ማለት ነው። ወይስ ሌላ ሁለተኛ አጀንዳ ለማስቀየሪያ ነው እንጂ በፍጹም ዩቲዩብ ቻናሉ ደክሞብኛል ብሎ ለማለት አይደለም። ሰራተኛ ለማባረር ከሆነ ኦፍ ኮርስ ያባር። ዩቲዩብ የራሱ ቻናል አይደለም፣ ያውቃል። እሱም ዩቲዩብ ፈረንጅ አንድ የከፈተው ፈረንጅ ሲፈልግ የሚዘጋው ሲፈልግ የሚከፍተው አንተ አብረህ እስከሰራ ድረስ ዩቲዩብ ደግሞ እድሜ ልክ ሊሰራ የሚችል አንድ ሲስተም ነው። የሆነ አየር ላይ ያለ ሲስተም ላይ ያለ አንድ ካምፓኒ ነው እንጂ እንደ ትልቅ ካምፓኒ አድርገ 60 ሰራተኛ 40 ሰራተኛ ምናምን አድርገ በጊዜው ሰርቷል፣ ገንዘብ ሰብስቧል፣ ሌፍት አድርጎ ደግሞ መውጣት ይችላል። ልጆቹ ተበትነው ደግሞ ሌላ ስራ ላይ መቀጠር ይችላሉ፣ ሌላ ሙያ ይዘዋል። ግን ለሱ ገንዘብ መሰብሰቢያና አጀንዳ ማስቀየሪያ አድርጎታል። ከዛ ውጪ ታክስ፣ ሌላው ከፐርፐስ ብላክ ጋር በተገናኘ ነፃ ነኝ አልጠየቅም ይሄው ገንዘብ የለኝ ብሎ ለማስረዳት እንዲመቸው ሊሸሽ የፈለገ ይመስላል ደግሞ ነው ማለት ነው። ምክንያቱም መንግስት ፐርፐስ ብላክን እነ መንሱር ጀማልን ለምንድን ነው ያሰራቸው? ወይም ሌሎችን እነ ሰለሞንን ከነሱ ጋር አግሪመንት አድርገው ነው ውሌን አቋርጫለሁ ብሎ ቢሉም አሊያም ደግሞ አላወኩም ብሎ ቢሉም ከስተቱ መዳን አይችሉም። ምክንያቱም ፐርፐስ ብላክ ከተጀመረ ጀምሮ ሊስቴቱ ከተጀመረ ጀምሮ ለማህበረሰብ የሚሰጠውም የለም። በፍርድ ቤት ጭቅጭቅ ቅድም እንዳያችሁት ከቢጂአይ ጋር በነበረው ጭቅጭቅ ረጅም ጊዜ ፍርድ ቤት ነበረ። ከማህበረሰብ የተሰበሰበ ግን በሚሊዮን የሚቆጠር የማህበረሰብ ገንዘብ ግን ይዞ ተሰውሯል ሰውየው ተብሎ ፍርድ ቤት ሲከሱስ ሲገጥመው ነው ጥሎ የጠፋው ማለት ነው ዶክተር ፍስሐ ሊታሰር ሲል። ስለዚህ 200 ሚሊዮን አካባቢ አንድ ኢንተርቪው ላይ አይቻለው በዛ ምክንያት ብሎ የሚል እሱም የሚያነሳቸው ጥያቄዎች አሉ፣ መንግስት የሚያነሳቸውን ጥያቄዎች አሉ። እሱን ፍርዱን ለያዙት ሰዎች ልተወውና ሰማው ግን ፕሮብሌም ተፈጥሯል። ስለዚህ አሁን እነ ሰለሞን ቦጋለ በፊንቴክ ኢንቨስትመንት እነ ሰለሞን ቦጋለ የተያዙት ለማስታወቂያ ገንዘብ አግኝተዋል፣ ገንዘብ በልተዋል እና ደግሞ መኪና ተሸልመዋል፣ ኢምፓርት አድርገዋል።
ኮሜዲያን እሸቱ ደግሞ ከዚህ ጋር ደግሞ ለአመታት ያህል ኢምፓርት አድርጓል። አግሪመንቴን አቋርጫለሁ ቢልም ፐርፐዝ ብላክ ከዛ በፊትም ለማንም ሰው አላስረከበም። ገንዘቡን አክሲዮኑን እንደሰበሰበ ብዙ ረጅም ጊዜ ከማህበረሰብ ጋር ጭቅጭቅ ነበረ። ዋልታ እንግዲህ የቀረጸውን ማየት ትችላላችሁ ቻናሉ ላይ። ስለዚህ በፐርፐዝ ብላክም ስጋት ስላለው ኮሜዲያን እሸቱ ታሰራለሁ ብሎ ስለሚል ራሱን ከጥፋተኝነት እያነጻ ነው። ሌላ ሁለተኛው ከዩቲዩብ መንግስት ታክስ ሰበስባለሁ ብሎ ስላለ አካውንታችሁን በባንክ በኩል እንዲያልፍ አደርጋለሁ ብሎ ስላለ ሰማው ሰራተኞችን መቀነስም የፈለገው ትንሽ ገቢ ብሎ ለማለት ምክንያቱም ከ10,000 በአቬሬጅ 10,000 ዶላር ነው የሚያገኘው ወይም 10,000 የአሜሪካን ዶላር ነው የሚያገኘው በአቬሬጅ ማለት ነው። ሰርች ብታደርጉ ዶንኪ ዩቲዩብ እስቲ ሂስትሪውን ንገሩኝ በቪው ስንት ያገኛል አቬሬጁን ንገረኝ ብላችሁ ብትሉ ኢን ሚኒመም የሚያመጣው 10,000 ነው። በአቬሬጅ ከ10,000 እስከ 50,000 ባለው ሬንጅ ውስጥ ያገኛል 13,000 18,000 ዶላር። ይሄ ደግሞ 60 ሰራተኛ ለማስተዳደር በቂ ነው እና ባካችሁ ይሄን ነገር እንደ ሾርት ሜሞሪ ባትሆኑ ዛሬ ወጥቶ ስለለመነ ቤተክርስቲያን ነገር ስለሰራ እና በጣም ፊገር ስለሆነ አይኮኒክ ምናምን ስለሆነ በጣም ምስኪን እና አዛኝ እንዳይመስላችሁ። ከየትኛውም ማስታወቂያ ከሚሰራው ከቤተክርስቲያንም በለው ከማንኛውም ማስታወቂያ ኮሜዲያን እሸቱ ገንዘብ ይቀበላል። ሚኒመም የፕሮዳክሽን ኮስት ዋጋ ስላለው ሰራተኛ ደሞዝ የሚከፍለው ከዚህ ከሰራው ማስታወቂያ ላይ ሰብስቦ ነው። ናት ኦንሊ በዩቲዩብ ብቻ አይደለም። ሁለተኛ ነገር ታስታውሱ እንደሆነ አሜሪካን ሀገር ሄዶ ገንዘብ 600 ምናምን ሺህ ነው 6,000 ዶላር አካባቢ ወይንም የተወሰነ አማውንት ገንዘብ ሲያሰባስብ ዩቲዩብ ላይ 24 አወር ለ8 ቀን ለ10 ቀን ላይቭ ነበረ። ላይቭ ደግሞ 1,000 ሰው 2,000 ሰው ይመለከታል። በዛ በጣም ብዙ ብር ዩቲዩብ በላይቭ ብቻ ብዙ ዩቲዩበር ብር ይሰራል። ያንን ለቤተክርስቲያን ገበያ አድርጌያለሁ አላለም። አካውንቱ ያለው የዩቲዩብ ቻናሉ አሜሪካ ነው ያለው። ስለነዚህ ነገሮች አይደለም የሚል ከሆነ ያሳይ። ጎበዝ ከሆነ ኢን ማንዝሊ ዴይሊ ሪፖርት የሚል አለ። በየወሩ በ28 ቀን ዩቲዩብ ስንት እንዳገኘ ሬቨኑ ስንት እንዳገኘ አያሳይም። ይሄንን ሳይፉ አንድ ሆነ ጊዜ ላይ ሳይፉ ስንት አገኛለ ተብሎ ሲጠየቅ ከ500,000 በላይ ከ1 ሚሊዮን በታች እንደዚህ ካለ 2-3 ሚሊዮን በላይ ያገኛል። ማንም ሰው ይሄን ያላገኛለሁ ብሎ አይናገርም። ስለዚህ ይሄንን እነዚህ ሁለት ነገሮች አንደኛው ከታክስ ጋር ፍራቻው ስላለ ይሄን ነገር ራሱ በራሱ ለመቀነስ ፈልገው ነው። ምክንያቱም ከዩቲዩብ እና ከማንኛውም ሶሻል ሚዲያ ከሚጠቀሙ ሰዎች መንግስት ግብር ሰበስባለሁ ብሎ ስላለ አሁን ኮሜዲያን እሸቱ ራሱን እያጸዳ ነው። ተቸግሮም አይደለም። ምክንያቱም ከአንድ ወር በፊት የሰራ ሰውዬ ከአንድ ወር ከሁለት ወር በፊት ሄዶ ዶክመንተሪ የሰራ ሰውዬ ዛሬ በአንድ ጊዜ 30 ሰራተኛ ነው በሁለት ወር ጊዜ ውስጥ 3 ወር ጊዜ ውስጥ 30 ሰራተኛ አባር ያለው ብሎ ድራማ ነው። ኦሬዲ ቻናሉን ገብታችሁ ብዙ የሞከረው የሰራቸው ብዙ ኮንቴንቶች አሉ። በስሩ ከ20 ቻናል በላይ የሚሰራቸው የሚያስተላልፋቸው አሉ። ሌላ ሁለተኛ ቻናልም አለው እና እኔ እንደዚህ እንደምታዩት ፊቱ እንደምታዩት በጣም ምስኪን እና ምናምን ትሉ ሰው አይደለም። የቢዝነስ ሰው ነው። ቢዝነስ ሊያመጣ የሚችለውን ነገር በሙሉ ይጠቀማል። ኤኒዌይስ ይሄን ላችሁ ነው። በእነዚህ ሁለቱ ጉዳዮች ዊልሲ ነገ የሚመጣውን ነገር ነው ያለን። አልተቸገረም። ቻናሌም አቅም አጥሮኛል የሚል ምክንያቱም ሂሳብ ሰሪ ያለው 2 ማኔጀሮች አሉት፣ ፋይናንስ አለው፣ 2 ሪሴፕሽን አለው። እንዳለው ሴምሲ አካባቢ G+3 የተከራየው ፎቅ ያኔ 12,000 ምናምን ነበር አይ ቲንክ። ይሄንን ሰስቴን ያደረገ ሰውዬ ሴቪንግ ያደርጋል፣ ባካፕ ያደርጋል። ገጠር ቤት ሰራለው ምናምን ከከተማ እንትን ላለው ልጆኝ ፊልም አላሳይ ምናምን ብሎ ብቻ ብዙ ነገር የተናገረው ነገር አለ። ኤኒዌይስ አትርሱ የተናገራችሁን ነገር እና ኢትዮጵያ ሕዝብም በሌላ ሀገር ያላችሁ ሰዎች አትርሱ ልላችሁ ነው። ረዘም ያለ ቪዲዮ የሰራሁት ኮሜዲያን እሸቱን መጨረሻ ላይ አትመኑት ብዬላለው። ከታክስ ጋርና ከፐርፐዝ ብላክ ጋር ስጋት ውስጥ ስለገባ ነው ያደረገው ለማለት ነው። ቻናሉን ሰብስክራይብ ስለምታደርጉ እናመሰግናለን። ሌላ አዳዲስ ነገሮች ካገኙ ይዤላችሁ እመጣለሁ። መልካም ቆይታ ይሁንላችሁ። ሰላም ሁኑ።